ሰላም እንኳን ደህና መጣችሁ። በዚህ ቪዲዮ የምናየው ቻፕተር 1 ፓርት 1 ነው። ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ። በዚህ ቻፕተር ላይ በዚህኛው ፓርት ላይ ቴክኖሎጂ ምንነት፣ ኢቮሉሽን ምን ይመስላል፣ ኢንዱስትሪያል ኢቮሉሽን ምን ይመስላል፣ ሮል ኦፍ ዳታ እንዲሁም ዲጂታል ዲቫይስ ኮምፖነንት ምን ይመስላል የሚለውን እናያለን ማለት ነው። ስለዚህ የምንጀምረው ቴክኖሎጂ የሚለው ነው። ቴክኖሎጂ ማለት የመጣው ከግሪክ ወርድ ነው። ቴክኖሎጂ ከሚለው ነው። ቲፕ ሲስተማቲክ ትሪትመንት ኦፍ አን አርት ኦር ክራፍት ኦር ቴክኒክ ነው። የአንድን አርት ወይም የአንድን ፈጠራ ውጤት ትሪት የምናደርግበት ወይ ማለት ነው። አሁን ደግሞ ቴክኖ ኤንድ ሎጂ ነው። ኢት ኢዝ ሳይንስ ኦፍ መካኒካል ኤንድ ኢንዱስትሪያል አርትስ፣ የመካኒካልና የኢንዱስትሪያል አርትስ የሚያጠና ማለት ነው። ጀነራሊ የትኛውም አይነት ሰው ልጅ የፈጠረው ፕሮዳክት አንድ ነገር ፕሮዲስ ለማድረግ የምንጠቀምበት ማንኛውም አይነት ዲቫይስ ቴክኖሎጂ ብለን እንጠራለን ማለት ነው። የሰው ልጅ የሆነ የፈጠራ ውጤት የሆነ ተፈጥሮ የሰጠችው ሳይሆን ሰው ልጅ ፕሮዲስ ያደረገው የዕለት ተዕለት ህይወትን ሊያቀል የሚችል ማንኛውም አይነት ነገር ቴክኖሎጂ ብለን እንጠራለን ማለት ነው። ሌላኛው ከቴክኖሎጂ ጋር የሚያያዘው ኮንሰፕት ኢቮሉሽን የምንለው ነው። ኢቮሉሽን ሚንስ ዘ ፕሮሰስ ኦፍ ዲቨሎፒንግ ባይ ግራጁዋል ቼንጅስ፣ ግራጁዋሊ ቼንጅ እያደረገ የሚመጣ ነው። ዲቨሎፕ ሲደረግ ግራጁዋሊ ነው። ቴክኖሎጂም ልክ እንደዚሁ ነው። በአንድ ጊዜ በአንድ ቀን ውስጥ በአንድ ሌሊት ላይ ወይም በአንድ ወር በአንድ ዓመት ውስጥ ዲቨሎፕ ተደርጎ የሚጠናቀቅ ሰክሰስፉል የሚሆን ሳይሆን በየጊዜው እየተሞከረ ራሱን እያሻሻለ ብዙ ዓመታት ለውጥ የሚያመጣ ነው ቴክኖሎጂ የምንለው። ለምሳሌ አርቲፊሻል ኢንቴሊጀንስን ብናይ ከመቶ ዓመታት በፊት ጀምሮ ሀሳቡ ተነስቶ እየተሞከረ እየተሻሻለ አሁን ደረጃ ላይ ደርሷል ማለት ነው። በተመሳሳይ መኪኖችን ስናይ መኪና መጀመሪያ የነበረው አሁን ላይ ያለው በጣም ትልቅ ልዩነት አለው። ሁሌ አፕዴት እየተደረገ ግራጁዋሊ ቼንጅ እያደረገ የሚመጣ ነው ማለት ነው። ስለዚህ ቴክኖሎጂ ስንል ኢቮሉሽን በውስጡ ያላቸው ናቸው። ፕሮሰስ ኦፍ ዲቨሎፒንግ ግራጁዋሊ ቼንጅ የሚደረግ ነው ማለት ነው። ስለዚህ ቴክኖሎጂ ዲፋይን ያደረግን ዋት አባውት ኢመርጂንግ ቴክኖሎጂ ስንል ለምን ማለት ነው? ዋት አባውት ኢመርጂንግ ቴክኖሎጂ የምንለው ቴክኖሎጂዎች ናቸው፣ ግን ምን የሆኑ ናቸው? እነዚህ ሶስት የሆኑ ነገሮችን ያጠቃልላል። አንደኛ አዲስ ቴክኖሎጂ ሆነ፣ ሁለተኛ ኤግዚስቲንግ ቴክኖሎጂ ሆኖ ምን ያህል የሚያደርግ ኮንቲኒው ራሱን ዲቨሎፕ እያደረገ የመጣ ነው። ሶስተኛው ደግሞ ዛት ኖት ከረንትሊ አቬለብል ኦር ዲቨሎፒንግ ስቴጅ ላይ ነው፣ ሰው ዘንድ አልደረሰም፣ ማህበረሰቡ ዘንድ አልደረሰም፣ ግን በቀጣይ 5 ወይም 10 ዓመታት ውስጥ ግን ኤክስፔክትድ ዴሊቨረብል ይሆናል ተብሎ ሲታሰብ ያ ቴክኖሎጂም እንደ ኢመርጂንግ ቴክኖሎጂ ይወሰዳል ማለት ነው። አሁን ላይ ባይኖርም ሙከራ ላይ ነው ያለው። ይሄ ነገር ሰክሰስፉል የሆነው ፕሮባቢሊቲ ከ5 ዓመት ወይም ከ10 ዓመት በኋላ ይኖራል ተብሎ ሲታሰብ ያም እንደ ኢመርጂንግ ቴክኖሎጂ ይወሰዳል። ስለዚህ አዲስ ቴክኖሎጂዎች ነባር ሆነው ዲቨሎፕ ያደረጉ ወይም አሁን ላይ የሌሉ ሙከራ ላይ ያሉ ወደፊት ይኖራሉ ተብሎ የሚታሰቡትን በሙላ ምን ብለን እንጠራቸዋለን? ኢመርጂንግ ቴክኖሎጂ ብለን እንጠራቸዋለን። እንዲሁም እነዚህ ሶስት ነገሮች ስናነሳ ደግሞ መረሳት የሌለበት በመስታ ራዲካል ትራንስፎርሜሽን ኦን ሶሳይቲ መኖርም ደግሞ ሊኖር ግድ ይላል። እነዚህ ቴክኖሎጂ ቴክኖሎጂ የምንላቸው ሶሳይቲው ላይ ተጽዕኖ የሚፈጥሩ መሆን መቻል አለባቸው። በስራ ሊሆን ይችላል፣ በአኗኗር ዘይቤ፣ በማህበራዊ ኑሮ፣ በኢኮኖሚ፣ በፖለቲካል በየትኛውም ዘርፍ ሊሆን ይችላል። እዛ ላይ ተጽዕኖ ሊፈጥሩ የሚሆኑ መቻል ግን መሆን አለባቸው። እነዚህ ሶስቱ ስንል ማለት ነው። ይሄኛውም ታሳቢ ተደርጎ መሆኑን መታወቅ አለበት። እንዲሁም ሊስት ኦፍ ሳም ከረንትሊ አቬለብል ኢመርጂንግ ቴክኖሎጂ አርቲፊሻል ኢንተለጀንስ፣ ብሎክቼን። አርቲፊሻል ኢንተለጀንስ ብዙ ጊዜ ሚዲያ ላይ ልትሰሙ ስላላችሁ የሰው ሰራሽ አስተውሎትን በሚል ጀነራል የሆነ ተርም ነው። ብሎክቼን ይሄ ደግሞ ከቢትኮይን ጋር ሰምታችሁት ሊሆን ይችላል። ኦግመንተድ ሪያሊቲ፣ ቨርቹዋል ሪያሊቲ፣ ክላውድ ኮምፒውቲንግ፣ አንጉላር ኤንድ ሪያክት፣ ዴቭ አፕ፣ ኢንተርኔት ኦፍ ቲንግስ፣ ኢንቴሊጀንት አፕስ፣ ቢግ ዳታ፣ ሮቦቲክስ እንዲሁም የመሳሰሉ በጣም ብዙዎች ይኖራሉ። አሁን ከረንት ላይ ያሉ ኢመርጂንግ የሆኑ ቴክኖሎጂዎች አሁን ላይ ያለውን ዓለም ሼፕ የሚያደርጉ ቱዴይስ ወርልድን ሼፕ እያደረጉ ተጽዕኖ የሚፈጥሩ ካሉ ቴክኖሎጂዎች መካከል እነዚህ የሚጠቀሱት ናቸው። ከነዚህ ውስጥ ደግሞ የተወሰኑትን በሴፓሬት ቻፕተር የምናያቸው አርቲፊሻል ኢንተለጀንስ፣ ኦግመንተድ ሪያሊቲ፣ ኢንተርኔት ኦፍ ቲንግስን የመሳሰሉትን እናያለን ማለት ነው።
ዜን ቀጣይ የምናየው ደግሞ ኢንዱስትሪያል ሪቮሉሽን ይሆናል። ኢንዱስትሪያል ሪቮሉሽን የምንለው የሰው ልጅ ተፈጥሮ ከሰጠችው ነገር ወጥቶ ቴክኖሎጂን መጠቀም የጀመረበት ፋክተሪዎችን መጠቀም የጀመረበት ጊዜ አንስቶ እስካሁን ያለውን የሚዳስስ ነው ማለት ነው። ይህንን ኢንዱስትሪያል ሪቮሉሽን ቼንጅ ፍሮም ሜኪንግ ቲንግስ ባይ ሃንድ ኦር ናቹራሊ ጊቨን ቱ ሜክ ዜም ኢን ፋክተሪስ ኦር ቴክኖሎጂ በመጠቀም የሚሰራበት ጊዜ ነው ማለት ነው። ከዛ ጊዜ አንስቶ ቴክኖሎጂም ወይም ፋክተሪንግ የጀመረበት እስካሁን ድረስ ያለውን ፔሪድን ብለን እንጠራለን፣ ኢንዱስትሪያል ሪቮሉሽን ብለን እንጠራለን ማለት ነው። ከኢንዱስትሪያል ሪቮሉሽን በፊት people relied on the horse and their own feet to get around ወይም እግራቸውን ይጠቀማሉ ወይ ደግሞ ሆርስ ወይም ፈረስ ሊሆን ይችላል፣ አህያ ሊሆን ይችላል ከቦታ ቦታ ለመጓጓዝ እነዚህ ተፈጥሮ የሰጠቻቸው ነገር። ከዛ በኋላ ግን መኪና፣ ባቡር፣ አውሮፕላን የመሳሰሉ ቴክኖሎጂዎችን መጠቀም ጀምሯል። ይሄ ኢንዱስትሪያል ሪቮሉሽን ወይም ቴክኖሎጂ የተጀመረው ተብሎ የሚታሰበው በእንግላንድ ነው። ከዛ በኋላ ወደ ሌሎች ሀገራቶች ወደ አሜሪካም እየተሸጋገረ ሄዷል ማለት ነው። በተለያዩ አይነት ዘርፍ ላይ ብዙ አይነት ቴክኖሎጂዎች ዲስከቨር ተደርገዋል። ትራንስፖርቴሽን ላይ፣ ኮሚኒኬሽን ላይ፣ ኢንዱስትሪ ላይ ማለት ነው። እነዚህ የተወሰኑት ናቸው። ከነዚህ ውጭም ብዙ በጣም ብዙ ይኖራሉ። እንዲሁም ኢንዱስትሪዎችን ለአራት ከፍለን ማየት እንችላለን። የመጀመሪያው ፕራይመሪ ኢንዱስትሪ የምንላቸው እነዚህ ኢንዱስትሪዎች ምን የሚያደርጉ ናቸው? ሮ ማቴሪያልስ ኢንቮልቭ ሮ ማቴሪያልስ ቱ ዘ ማርኬት ወደ ገበያ የሚያቀርቡት ምንድነው? ሮ ማቴሪያል የሆኑት ናቸው። ለምሳሌ ማይኒንግ ሊሆን ይችላል። ማይኒንግ ኦር ፋርሚንግ ኦር ፊሽንግ ኦልሬዲ ናቹራሊ ያለውን ነገር ለገበያ አቅርበው የሚጠቀሙ ናቸው። ሁለተኛው ደግሞ ሰከንዳሪ ኢንዱስትሪ የምንለው ኢንቮልቭስ ማኒፋክቸሪንግ ናቸው። እነዚህ ሮ ማቴሪያልስ ይቀበላሉ፣ ከዛ ፕሮሰስ አድርገው አዲስ ፕሮዳክት ወደ ገበያ በማቅረብ ያንን ሴል እያደረጉ ይጠቀማሉ ማለት። ለምሳሌ ካር ሊሆን ይችላል፣ ስቲል ሊሆን ይችላል፣ ኦር ፈርኒቸር ሊሆን ይችላል። ሮ ማቴሪያልስ እንጨቶች ይቀማሉ፣ ከዛ ፈርኒቸር ፕሮዲስ በማድረግ ያንን ነገር ከገበያ ማቅረብ ገቢ ያገኛሉ ማለት ነው። ሁለተኛው ኢንዱስትሪ። ሶስተኛው ደግሞ ተርሻሪ ኢንዱስትሪ የምንለው they provide service ነው፣ ፕሮዳክት ሳይሆን ሰርቪስ ነው የሚያቀርቡት። ለምሳሌ ቲቺንግ ሊሆን ይችላል፣ ኦር ሆስፒታል ሊሆን ይችላል፣ የሆነ ታይፕስ ኦፍ ሜዲሲን ሊሆን ይችላል፣ ነርሲንግ ሰርቪስ፣ የተለያየ አይነት ሰርቪስ ይሰጣሉ። ያንን ሰርቪስ በመስጠት ቻርጅ በማድረግ ገቢ ያገኛሉ ማለት ነው። እነዚህ ሰርቪስ ነው የሚሰጡት። አራተኞቹ ደግሞ ኢንቮልቭ ሪሰርች ኤንድ ዲቨሎፕመንት ኢንዱስትሪስ። እነዚህ ደግሞ ሪሰርች እና ዲቨሎፕመንት ኢንዱስትሪዎች ናቸው። ሪሰርቾችን የሚሰሩ ሳይንቲስቶች የሚሰሩባቸው ትልልቅ ካምፓኒዎች ናቸው ማለት ነው። እነዚህ ቴክኖሎጂ የምንላቸውን ሊድ የሚያደርጉ ተቋማቶች ናቸው። ኳተርነሪ ሌትስ ኢንዱስትሪያል ሪቮሉሽን። እንግዲህ ኢንዱስትሪያል ሪቮሉሽን ከመጀመሪያ ቴክኖሎጂ ሰዎች መጠቀም አንስቶ እስካሁን ያለንበት ነው ካልን እየከፋፈልን ለአራት ልናይ ነው ማለት ነው። የመጀመሪያው ኢንዱስትሪያል ሪቮሉሽን 1.0 ነው። በ1760 አካባቢ እንደተጀመረ ነው የሚታሰበው። ኢዝ ትራንዚሽን ኦፍ ፍሮም ሃንድ ፕሮዳክሽን ቱ ማሽን ኦር ቴክኖሎጂ። የሰው ልጅ የእጁን ወይም ደግሞ ናቹራል ጊቨን የሆነ ፕሮዳክሽን ከመጠቀም ወጥቶ ቴክኖሎጂ ወይም ማሽኖችን መጠቀም የጀመረበት ጊዜ ነው ማለት ነው። በዚህ ጊዜ ላይ ያሉ ቴክኖሎጂዎች የሚያመሳስላቸው ምንድነው? የሚጠቀሙት ሶርስ ኦፍ ፓወር ምንድነው? ስቲም ፓወር የምንለው ነው። አሁን ላይ እንዳለው ኤሌክትሪክ ፓወር ወይም ሌላ አይነት ሶርስ ኦፍ ፓወር አልነበረም። በዛ ጊዜ የሚጠቀሙት እንፋሎት የሚመስል ወይ የድሮ ፊልሞች ላይ ወይም ደግሞ ኢሜጁን ሰርች ብታደርጉ ጉግል ላይ ማየት ትችላላችሁ። ስቲም ፓወርን በመጠቀም ነው ማሽን የሚንቀሳቀሰው ማለት ነው። ይሄ ስቲም ፓወር ማሽኖች ወይም ፋክተሪ ሲስተሞች ራይዝ እንዲያደርጉ ትልቅ አስተዋጽኦ አድርጓል። እዚህ ፔሪድ ላይ የሚያመሳስላቸው የሚጠቀሙት ሶርስ ኦፍ ፓወር ምንድነው? ስቲም ኢንጂን ወይም ስቲም ፓወር ነው። ሁለተኛው ፔሪድ ደግሞ አፍተር 1000 years ኦልሞስት 1817 ነው የሚጀምረው። ይሄ ደግሞ ቴክኖሎጂካል ሪቮሉሽን እንለዋለን ወይም ደግሞ ሳይንስ ጎልደን ኢራ የነበረበት ጊዜ ነው። በዚህ ጊዜ የተለያዩ አይነት የሳይንስ ግኝቶች፣ የቴክኖሎጂ ግኝቶች የተገኙበት ነው። ሬልሮድስ፣ ቴሌግራፍ እንዲሁም ኤሌክትሪክ ፓወር ቴሌፎን ሲስተም የተገኘበት ጊዜ ነው። ሳይንስ ብዙ የሳይንስ ግኝቶች የተገኙበት ጊዜ ነው። በዚህ ጊዜ ምን ተገኝቷል? ኤሌክትሪክ ፓወር። ስቲም ፓወር ነበረ በመጀመሪያ። አሁን ላይ ግን ኢንዱስትሪያል ውስጥ 2.0 ግን ሶርስ ኦፍ ፓወሩ ምንድነው? ኤሌክትሪክ ፓወር ነው ማለት ነው። እንዲሁም ቴሌፎን ሲስተም ፎር ኮሚኒኬሽን፣ ሬልሮድስ
ቴሌግራፍስ፣ የተለያዩ አይነት ቴክኖሎጂዎች ፕሮዲውስ ሳይንስ ግኝት የተገኘበት ፔሪድ ደግሞ የምንለዋለን 2.0 ብለን እንጠራለን። ሶስተኛው ደግሞ ኢንዱስትሪያል ሪቮሉሽን 1950 ነው። ይሄ ደግሞ ዲጂታል ሪቮሉሽን እንለዋለን። የዲጂታል ቴክኖሎጂዎች ዶሚናንት የሆኑበት ለምሳሌ ኮምፒውተሮች፣ ስልኮች የተገኙበት፣ ከዛ በኋላም ራሳቸውን ያሳደጉ ስማርትፎኖች የተገኙበት፣ እንዲሁም ኢንተርኔት የተገኘበት፣ እንዲሁም ራሱን እያደገ ስሪጂ እያደረገ እየሄደበት ያለበት ጊዜ ደግሞ የምንለው ኢንዱስትሪያል ሪቮሉሽን 3.0 እንላለን። ይሄኛው በምን ካራክተራይዝድ ነው የሚደረገው? ቴክኖሎጂዎቹ ሜካኒካል አንድ ኤሌክትሮኒክ ቴክኖሎጂ ወደ ምን ሽፍት ያደረገ? ዲጂታል ኤሌክትሮኒክስ ወደምንለው ዲጂታል ቴክኖሎጂ ሽፍት ያደረገበት ነው። ቴክኖሎጂዎች ሲሰሩ ምን አይነት እንትን ይጠቀማሉ? ዲጂታል ኤሌክትሮኒክስ የምንለው ወይም ኢንተርናሊ የሚጠቀሙት ቢልድ ሲደረጉ ምንድነው እዚህ ጋር ይላል ዲጂታል ሎጂክ ሰርኪዩት በመጠቀም ነው የሚጠቀሙት። አናሎግ እና ሜካኒካል ሌላ አይነት ሰርኪዩት ነው የሚጠቀሙት። ግን ዲጂታል ቴክኖሎጂ ሲሆን ዲጂታል ሎጂክ ሰርኪዩት ነው መጀመሪያ እቃው ሲመሰረትም ፕሮዲውስ ሲደረግ የሚጠቀመው ሰርኪዩት ዲጂታል ሎጂክ ሰርኪዩት ከሆነ ዲጂታል ቴክኖሎጂ እንላለን ኦር ዲጂታል ኤሌክትሮኒክስ እንላለን። በዚህ ፔሪድ ላይ ኮምፒውተሮች፣ አንድ ፎኖች እንዲሁም ኢንተርኔት ዲስከቨር የተደረገበት እንዲሁም ዶሚናንት የሆኑበት ጊዜ ነው ማለት ነው። ኢንዱስትሪያል ሪቮሉሽን 4.0 ወይም የመጨረሻው ደግሞ አድቫንስድ ዲጂታል ሲስተም ነው። ራሳቸውን እያሳደጉ በጣም አድቫንስድ የሆኑ ዲጂታል ሲስተሞች ናቸው። ለምሳሌ አርቲፊሻል ኢንተለጀንስ፣ ሮቦቲክስ፣ ኢንተርኔት ኦፍ ቲንግስ፣ አውቶኖመስ ቬሂክል፣ ራስ በራስ መንዳት የሚችል መኪና ራሱ፣ እነዚህ በጣም ስማርት የሆኑ ቴክኖሎጂዎች ናቸው። ከዛኛው አንድ ስቴፕ ከፍ ያሉ ናቸው ከዲጂታል ሪቮሉሽኑ ማለት ነው። በ3.0 ኦር 4.0 ላይ ሳይበር ፊዚካል ሲስተም ያስፈልገናል። በፊት በነበረው ኢንተርኔት ሳይኖር በፊት ኮምፒውተር ሳይኖር በፊት ተቋማት ወይም ግለሰቦች ንብረታቸውን በመጋዘን በማስቀመጥ በመፎለቅ በመቆለፍ እንዲሁም ዘበኛ በማድረግ ወታደሮችን በማድረግ የተለያየ አይነት ገንዘቦችን ሊሆን ይችላል የሚያስፈልጉ ሪሶርሶችን መጠበቅ ይቻላል። ግን በኢንተርኔት እና በዚህ ዲጂታል አድቫንስ ሲስተም ላይ ያለን ፊዚካል ሲስተም ብቻ መጠበቅ አይቻልም። ሳይበርም ፊዚካልም ሁለቱም ያስፈልጋል። በሳይበር አማካኝነት ባንኮች ይዘረፋሉ፣ ብዙ አይነት ዘረፎች ይካሄዳሉ ማለት ነው ኢንተርኔትን በመጠቀም። ስለዚህ ሁለቱም ሳይበርም ፊዚካልም ሲስተም ያስፈልጋል ማለት ነው። በዚህኛው ስላይድ ለማሳየት የምሞክረው የኢንዱስትሪያል ሪቮሉሽን 3.0 እና 4.0 ኮምፓሪሽን ነው። ከ3.0 ጉግል ሰርች አለ፣ ጉግል ሰርች እንዲሁም 4.0 ቻት ጂፒቲ ወይም አርቲፊሻል ኢንተለጀንስ አለ። በሁለቱም ጊዜ እንዴት አንድ ነገር እንደምናውቅ ለማሳየት ነው። ፕራይመሪ ቴክኖሎጂ ለምሳሌ ዲፊኒሽን ማወቅ ከፈለግን ጉግል ሰርች ላይ ምንድነው የማደርገው? ፕራይመሪ ቴክኖሎጂ ዲፊኒሽን ብዬ ሰርች ስል እነዚህን ሶስት ሪሶርሶችን እንዲሁም ወደታች ሊስት ያመጣልኛል። እነሱን ክሊክ እያደረጉኝ እየገባው እያነበብኩ እየተመለሱ የምፈልገውን ነገር ራሴ አናላይዝ እያደረግኩ ወስዳለሁ ማለት ነው። በቻት ጂፒቲ ጊዜ ግን እንዴት ነው? ፕራይመሪ ቴክኖሎጂ ዲፊኒሽን ስለው ራሱ ዲፊኒሽኑን ያመጣልኛል ማለት ነው። ምንም አይነት እያንዳንዱ ላይ የገባው ራሴ አናላይዝ ማድረግ ሳይጠበቅብኝ ራሱ እንደ ኤክስፐርት ፕሮቫይድ ያደርጋል ማለት ነው። ዚስ ማች ኢዚ እንዲሁም ደግሞ ስማርትነስ ኢንኮርፖሬት ያደረጉ ናቸው ማለት ነው። ይሄ ለኮምፓሪዥን ያመጣሁት ነው። ጀነራሊ ሰመራይዝ ስናደርግ ኢንዱስትሪያል ሪቮሉሽን የመጀመሪያው ፔሪየድ ምንድነው? ስቲም ኢንጂን የሚጠቀሙ ናቸው። ሁለተኛው ፔሪየድ ደግሞ ምንድነው? ኤጅ ኦፍ ሳይንስ ኤንድ ማስ ፕሮዳክሽን የነበረበት የሳይንስ ግኝት፣ ኤሌክትሪክ ፓወር፣ ቴሌፎን ሲስተም፣ የተለያዩ አይነት የሳይንስ ግኝቶች የተገኙ። ኢንዱስትሪያል ሪቮሉሽን 3.0 ደግሞ ዘ ራይዝ ኦፍ ዲጂታል ቴክኖሎጂዎች ራይዝ ያደረጉበት ነው። የመጨረሻው ደግሞ ስማርት ኤንድ አውቶኖመስ ሲስተም ፊውልድ ባይ ዳታ ኤንድ ማሽን ለርኒንግ ያደረጉበት ደግሞ ኢንዱስትሪያል ሪቮሉሽን 4.0 ነው። እነዚህ አራቱ ይመስላል እስካሁን ያለው ሳም ኦቨርቪው። ሮል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ፣ ዳታ አሁን ላይ ላሉ ቴክኖሎጂዎች ያለው ሚና ምን ይመስላል የሚለውን ነው። it is a new oil strategic asset and we are living in the age of big data። ባጭሩ እዚህ ጋር ዳታ በዚህ ጊዜ ልክ መኪና ኦይል እንደሚያስፈልገው አሁን ላይ ያሉ ኢመርጂንግ ቴክኖሎጂዎች አድቫንስድ የምንላቸው ኦፕሬት ለማድረግ መኪና ኦይል እንደሚያስፈልገው እነዚህም አድቫንስድ
ቴክኖሎጂዎች ምን ያስፈልጋቸዋል? አድቫንስ ዲጂታል ሲስተም ዳታ ያስፈልጋቸዋል። ብዙ አማውንት ኦፍ ዳታ ይፈልጋሉ። ቻትጂፒቲን ብናይ ቢሊየንስ ኦፍ ዳታ ነው የሚጠቀመው። አሁንም ራሱን አፕዴት ለማድረግ ዛት አማውንት ኦፍ ዳታ ሪኳየርድ ያደርጋል ማለት ነው። ስለዚህ ዳታ ልክ መኪና ኦይል እንደሚያስፈልገው እነዚህም አድቫንስ ዲጂታል ሲስተሞች ወይም ከረንት ያሉ ኢመርጂንግ ቴክኖሎጂዎች ምን ያስፈልጋቸዋል? ዳታ እንደዛ ያክል ግብአት ያስፈልጋቸዋል ማለት ነው። ከዛም አልፎ አሁን ላይ ያሉ ሳይንሶች አዲስ ዳታ ሳይንስ የምንለው አሁን ቻፕተር ላይ የምናገኘው ክሬት ተደርገው እነሱ ቬሪ አቴንሽን እየሳቡበት ያለበት ጊዜ ነው ማለት ነው። ኢንተርዲስፕሊን ነው። በቀጣይ ቻፕተር የምናየው ይሆናል። ሌላኛው ዲጂታል ሲስተም ኮምፖነንት ኢንዱስትሪያል ሪቮሉሽን ጨረስን። አሁን ደግሞ ዲጂታል ሲስተም ኢንዱስትሪያል ሪቮሉሽን 3.0 ላይ ያለ አንድ ታይፒካል ዲጂታል ሲስተም ሊኖረው የሚችለው ኮምፖነንት ምን ምንድን ናቸው የሚለው እናያለን። አስ ዲቨሎፒንግ ካንትሪ ዊ አር ኢንዱስትሪያል ሪቮሉሽን 3.0 አስ ዌል አስ 4.0 ላይ ነን። ስለዚህ ዲጂታል ሲስተም አንድ ታይፒካል ዲጂታል ሲስተም እነዚህን አራት ነገራቶች ይይዛል። ሚሞሪ፣ ማይክሮፕሮሰሰር፣ ሎጂክ ኤንድ ኔትወርክ ይይዛል ማለት ነው። ስልክ ልንል እንችላለን፣ ኮምፒውተር ልንል እንችላለን፣ ታብሌት ልንል እንችላለን። እነዚህን አራት ነገራቶች ይኖሩታል ተብሎ ይታሰባል። የመጀመሪያው ሚሞሪ ነው። ሚሞሪ ምን ማድረጊያ ነው? ኢንፎርሜሽን ኦር ዳታ ስቶር ማድረጊያ ነው። ኦር ፕሮግራሞችን ስቶር የምናደርግበት ፕሌስ ነው። አፕሊኬሽኖች ስቶር የሚሆኑት የት ነው? ሚሞሪ ላይ ነው። ዳታም የተለያየ ኢሜጅ፣ ቪዲዮ ስቶር የምናደርግበት ፕሌስ የት ነው? ሚሞሪ ዲቫይሳችን ላይ ነው። ሁለተኛው ማይክሮፕሮሰሰር ነው። ማይክሮፕሮሰሰር ማለት የማሽኑ ማይንድ ማለት ነው። ኤክስኪዩት የሚያደርግበት የሚያስብበት ስራዎች የሚሰራበት ፕሌስ የት ነው? ማይክሮፕሮሰሰር ኦር ሲፒዩ ጂፒዩ የምንላቸዋለን እነሱ ናቸው። ይሄ ምንድነው የሚያደርገው? ሶፍትዌር ኢንስትራክሽኖችን ፐርፎርም ነው ወደ አክሽን ይቀይራል። ደን የሚደረግበት ፕሌስ የት ነው? ማይክሮፕሮሰሰር እንላለን። ከሶፍትዌሮች የሚመጡ ኢንስትራክሽኖችን ወደ አክሽን ደን የሚደረግበት ፕሌስ የት ነው? ማይክሮፕሮሰሰር። ሌላኛው ኔትወርክ ነው። ኔትወርክ ሰፖርት ያደርጋሉ የትኛውም ዲጂታል ዲቫይሶች ከኢንተርኔት ጋር እንድንገናኝ ካፓቢሊቲ እንዲኖረው የሃርድዌር ወይም የሶፍትዌር አላቸው ማለት ነው። ኔትወርክ ወይም ከኢንተርኔት ጋር እንድንገናኝ ያስችለናል። ኔትወርክ የምንለው ኮኔክሽን ኦፍ ኮምፒውተር፣ ሰርቨርስ፣ ትልቅ ማሽኖች ጋር ሪቨራል ዲቫይስ አንድ ላይ ኮሚኒኬት በማድረግ ሼር ለማድረግ ዳታን የምንጠቀምበት የኔትወርክ ዝርጋታ ግንኙነት ምን ብለን እንጠራለን? የዲቫይሶች ኔትወርክ ብለን እንጠራለን ማለት ነው። an excellent example of network is internet የምንለው ነው which connects millions of people all over the world። ዓለም አቀፍ የሚያገናኝ የኔትወርክ ዝርጋታ ምን ብለን እንጠራለን? ኢንተርኔት ብለን እንጠራለን። any digital system support ኔትወርክ ማለት ነው፣ ከኢንተርኔት የሚያገናኝ። ሌላኛው የመጨረሻው ደግሞ ሎጂክ ዲቫይስ። ሎጂክ ዲቫይስ ከነዚህ ሶስት አሁን ካልናቸው ሚሞሪ፣ ማይክሮፕሮሰሰር እንዲሁም ደግሞ ከኔትወርክ ሰፖርት ውጭ ያለ የትኛው አይነት ሰርቪስ ምን ብለን እንጠራለን? ሎጂክ ዲቫይስ እንላለን። ለምሳሌ ዳታ ዲስፕሌይ ማድረግ ሊሆን ይችላል ስክሪናችን፣ ታይሚንግ፣ ከዲቫይስ ቱ ዲቫይስ ማገናኛ ኢንተርፌስ ሊሆን ይችላል። ኦር አዘር ታይፕስ ኦፍ ፋንክሽን የሚሰጠውን በሙሉ ምን ብለን እንጠራለን? ሎጂክ ዲቫይስ ብለን እንጠራለን። ስለዚህ እነዚህ አራት ነገር ሚሞሪ፣ ማይክሮፕሮሰሰር፣ ሎጂክ ኤንድ ኔትወርክ ኮምፖነንቶች ይኖራሉ ተብለው ይታሰባል ማለት ነው። ለፓርት 1 እዚህ ይመስላል። ፓርት 2 ላይ ደግሞ ቀጣዩን እናያለን ማለት ነው።